ሰላም ተራስልን የተከበራችሁና የተወደዳችሁ የሄሎ ደላላ ቲዩብ ወይም የአጋዥ ቲዩብ ቤተሰቦች እንደምን አላችሁ? አጋዥ ግሩፕ በሄሎ ደላላ ስር ያለ ትልቅ ፕላትፎርም ነው። በጣም ብዙ የሚባሉ ከመሸጥ ከመብዛት ከማከራየትና ከመከራየት ጋር በጋራ ከማለማት ጋር የመኪናና የማሽነሪ ጉዳዮች ጋር እንዲሁም ደግሞ በተጨማሪ የስራና ሰራተኛ ጉዳዮች ላይ ትኩረት በማድረግ አንዳንድ የድለላን ዘመናዊ ለማድረግ የሚሰሩ ስራዎች ላይ ትኩረት በማድረግ የሚሰራው ድርጅታችን እነሆ እግረ መንገድ ከታምራት ጋር የሚለውን አዲሱን የፕሮግራም አንድ ጀምሯል። አብራችሁ ኑሩ። ይህን ቤት ሰብስክራይብ ማድረግ እንደገና ደግሞ ፎሎ ማድረግ ለሌሎች ጓደኞቻችሁ ሼር ማድረግ እንዳይለይ ፕሮግራማችንን ማስደመጥ ጀምረናል። እንግዲህ እግረ መንገድ ከታምራት ጋር ለማወቅ ወይም ለመስራት እውነት ነው እግረ መንገድ ከታምራት ጋር ራሱ ከታምራት መጀመር አለበትና እኔና ድለላ እንዴት ለጀመርን የተወሰኑ ጥያቄዎች ተሰጥተውኛል። እኔ ድለላ የጀመርኩበትና ለሰራ ያነሳሳኝ ምን እንደሆነ ተጠይቄያለሁ። ሄሎ ደላላ እንድትጀምር ያስነሳሳ ምንድነው? የጀመርከውስ በምን ራዕይ ነው ተባለ። እኔ ድለላ ስራ የጀመርኩበት በጣም የሚያስገጠመኝ ነበር። አንድ በሆቴልና ቱሪዝም ነበር ተመርቄ የመጣሁት። የመጀመሪያው የአዲሱ የትምህርት ፖሊሲ ሲመጣ የአዲሱ ትምህርት ፖሊሲ ላይ የመጀመሪያው ሰው ነበር። በዛ ጊዜ በአዲሱ የትምህርት ፖሊሲ ፈተና በነበረ ሰዓት 10ኛ ክፍል ላይ ማትሪክ ምናምን ሆኖ ወደ ዩኒቨርሲቲ ፕሪፓራቶሪ ለመግባት የሚደረጉ ስቴጆች የመጀመሪያው ሰዓት ላይ ነበርና የዛኔ እኔ ሆቴልና ቱሪዝም ትምህርት መርጬ ቴሜስ ገባሁ። ቴሜስ ተምሬ እንደወጣሁ የሼፍነት ሙያም ጭምር ተምሬ ነበር የወጣሁ። ድሮ ልጅ እያለሁ ከእናቴ ጋር ምግብ ሰራ ስለነበር እሱ ነገር አዳፕት አድርጎኛል። ግን በተለያዩ ክህሎቶች ነው ያደግኩት። በልጅነት ዘመኔ ቲያትር፣ ሙዚቃ፣ ስነ ጽሁፍ ምናምን የሚባሉ ነገሮች ነው ያደግነው። ባይ ዘ ወይ እንደዚህ አይነት ነገሮች በጣም ትልቅ አስተዋጽኦ አላቸው። የዘንድሮ ወላጆች በተለይ በእኛ ጊዜ የወለድናቸው ልጆች ከእንደዚህ አይነት ነገር ጋር በጣም ሊንኬጅ ሊያደርጉ መስራትም አለበት። ባይ ዘ ወይ በጣም መሰራት ያለበት ነገርም ምን ሆነ ከዩኒቨርሲቲ ከትምህርት ተቋም ጨርሰን እንደወጣን ኮሌጅ ነው የመጀመሪያ ትምህርቴ ከቴሜስ እና ከኤልኤም ነው ሁለት ኮሌጅ ወሰድኩት የነበረው። ከዛ ስኪል ማዳበር የሚባሉ ትምህርቶች መውሰድ ጀመርኩ። የማኔጅመንትና ስኪልን ማዳበር ሰዎች በውስጣቸው ያለውን ችሎታ እንዲያዳብሩ ማለት የተባለ ግን በሰዓቱ እንጀራ መብላት በጣም እንፈልግ ነበር። ያው ይርበናል፣ ኑሮ አለ፣ በጣም ነበር የምንፈልገው ገንዘብ ማግኘት እና እናቴን መርዳት በጣም ነበር የምፈልገው አስታውሳለሁ። ብቻ ወዲያው ቶሎ ወደ ስራ የምገባበት ስራ ነበር የመረጥኩት። ገባው ሆቴል ላይ ገባው አስታውሳለሁ። የሆነ ሆቴል ላይ የሆቴል ሱፐርቫይዘር እና ሼፍ ሆኜ ስራ ጀመርኩ። እንግዶች እየወጣሁ ቼክ አደርጋለሁ፣ ጠይቃለሁ፣ እንዴት ነው ምን ላክር ምን ልጨምር ማለት ነበር። ከዛ ልክ የዛን ሰዓት ምን ሆነ ከአንድ እንግዳይ ጋር በጣም የሚገርም እንደዚህ የቀረረብ ሂደት ተፈጠረ። እወጣለሁ፣ ቼክ አደርጋታለሁ፣ ምሰራላትን ምግብ ቼክ አድርጌ ጠይቃታለሁ፣ እንዴት ነው ወደድሽ ወይ ምናምን እላታለሁ። ከዛ ምን አለችኝ አንድ ቀን በጣም ስትበሳጭ ያዩሃት ምን ሆነሽ ነው አልኳትና ባክ እኔ የሚከራይ ነገር ፈልጌ ሰዎች አንገላቱኝ በጣም በቃ አናደደኝ ብለሽ እውነትሽን ነው። ታዲያ የኢትዮጵያ እዚህ አንዳንድ የሚሰሩ መንገድ ላይ የሚሰሩ ደላሎች አነሱ አላደረሱሽ ነው ማለት ነው። ማን ይሰጠኝ አልቻለም። በእናትህ በጣም የተበሳጨሁት አለ የሚሉኛል ይቀሩኛል ይርዱልኛለች አልኳት። ያው ብቻ እኛ ሀገር ላይ አንድ ነገር ማድረግ ሳችብ የምትለው የመጨረሻው መፍትሄ ነው ነጣ አልኳት። አይ ታምራት አንተ የምታውቀው ነገር ካለ ብትነግረኝ ደስ ይለኛል አለችኝ። ከዛ ጀመረ ይዛቅ ከዛ በፊት እኔ ሰዎች ሲነጉኝ አይገባኝ ነበር። በተለይ ከሰው ጋር መግባባት፣ የንግግር ችሎታ፣ የስነ ጽሁፍ ችሎታ፣ የቲያትር ችሎታ ምናምን ወደ ቢዝነስ እንደሚቀየር አላውቅም። በቃ ቲያትር ከተባለ በቃ የሆነ የሲኒማ አክተር ሆኖ መሄድ ምናምን፣ ሙዚቀኛ ከተባለ የሆነ ዘፋኝ ሆኖና መሄድ ነው የማውቀው። እንደ ችሎታ በስራ ላይ እንደሚንጸባረቅ አላውቅም ነበር። ስራ ላይ ወጥቶ እንጀራ እንደሚሆን አላውቅም። እና ፉል ኦፍ ቲያትር ማለት ትችላላችሁ፣ ፉል ኦፍ ሞቲቬሽናል ስፒች ማለት ትችላላችሁ። የድለናውን አጀማመር እሷ በነበራት ስሜት ወይ ባፍግዛት ብዬ በራሴ መንገድ ተነሳው። የሆነ ጊዜ ከአረብ ሀገር እንደተመለስኩ ነበር ነው። የሆነ ጊዜ ስልክ ካሉ ተቃጣዩ ስልኮች ስትገዛ ያኔ በጣም ጎራ ከዛ ስክሪን ያላቸው ስልኮች ነበሩ አስታውሳለሁ። ኖኪያ ኤክስፒሪያ ካልተሳሳትኩ ኤክስፒሪያ ኖኪያ ሙዚክ ምናምን ታሰማለች። እሷን አገኘ። ከዛ ፎቶግራፍ ሳላ እየሄድኩኝ አንስቼ ነበር ወደት ላይ የሆነ የደላላ ሴት ነው ያዝኩ። ደወልኩለትና ሰላም አንድ ደንበኛ ቤት መከራየት ትፈልጋለች እባክህ ቢኦ ነገር ፈልጋ አለኛ። ደነገጥኩ። አይገልጸው አለን እንዴት ከመሬት ተነስቶ አንድ ሰው ምንም ነገር ሳያቅ አለን ይላል ብዬ በጣም ገርሞኝ ነበር። ከዛ
ረሳው አለኝ ብሎኛል፣ ግን እኔ ረሳው። ስራ አይደለም ጉዳይ አይደለም የኔ ስራ አይደለም። እኔ ማስታወሳችን ረሳው። ከስ አጋጣሚ በሌላ ጊዜ ያገኘናል። ከሁለት ሳምንት በኋላ ተገናኘ ከልጅቷ ጋር። አሁን ብትበሳጫል ውይ ረስቼው ለካ የሆነ ሰው አለኝ ብሎ ነበር። ቆይ ደውልለት ምናምን ብዬ ከስንት ጊዜ በኋላ ደውዬለት አለ አለ። ወዲያው ሚዛን ሄደሽ ከስራ አቋርጣ ያኔ ስወጣ እኔ ጋውን እንደለበስኩ ነጭ በነጭ ጋውን ነጭ ኮፍያ እንዳደረግኩ ነው። ኮፍያዬን አወለኩኝ። ምግብ ነው የምለው ከኪችን ነው ይዛኝ ሄደችው የነበረው። አስታውሳለሁ ወደ ቡርሾራ አካባቢ አለማየሁ ህንጻ ይባላል። እዛ ገባ። ልክ እንደገባን የመጀመሪያ የሆነው ምንድነው ልጁ መጣ። ጥብቅ ያለ ሱሪ አድርጓል፣ ነጭ ኮፍያ አድርጓል። አበበ ይባላል። ባይ ዘ ወይ አበበ በጣም ነው አመሰግነው። አይ ሆፕ ይሄን ቪዲዮ እንደምታየው አልጠራጠርም። የህይወት መስመሬ እንዲቀየር ካደረጉ የመጀመሪያዎቹ ሰዎች አንተ ነህና በጣም ነው አመሰግነው። መጣ ምን ፈልጋችሁ ነው? ይከፍታ እሷ ቤት ልትከራይ ፈልጋት ማን ቢከራይ እሷ ልጅ አንተ ዝም አለ። እሺ ቢሪ በር ላይ እንደሚባረሩ ሻው ቆንኩኝ። ገባ። ከሆኑ ደቂቃዎች በኋላ ተመልሳ መጣች። ከራስ ሳቂ ያለች ነው የመጣችው። መተፈጠር አልኩ። በጣም ገርሞ አይ ቴንክ ዩ ታምራለች። ቴንክ ዩ ማታ ምንም ማቆ ነገር ከዚህ በፊት ሰዎች ሲያወሩ ሰማለሁ። እንዳጋጣሚ ሆኖ ደግሞ ትምህርታችንን እንደጨረስን ወደ አረብ ሀገር ሄደን ነበር ነው ብዙ መከራ አስቀልፈናል። ከዛ ያኔ እዛ ያለው የደላሎች ተግባር የደላሎች ስራ አይነበር በጣም ይገርመኝ ነበር። ከዛ የሆነ ቦታ ሄደን ገንዘብ የደም ኤቲኤም የመጀመሪያ ይዞ ነበር። የሆኑ ብሮች ሁለት ኤቲኤም ቦታዎች ሄደችና አወጣች። ከዛም ተሰጠች። ስትሰጠኝ ተከበልኩ። በለቱ ብሩ ትልቅ ነው። ስትሰጠኝ 4000 ብር ነው የሰጠችኝ። ተከበልኳትና ያስከደ ዛሬ ደግሞ ምን አይነት ምግብ ነው የምትጀምረው? ምን አይነት ምግብ ነው የምትበይው? አልፈው ስላት በጣም ሳቀች። ይሄ ምግብ አይደለም ታምራታለች። አንተ ጋር ለሰራሁት ስራ ወይም አንተ ፈልገህ ላገናኘኸኝ ቤት የምከፍልህ ኮሚሽን ነው አለች። ማለት you have no idea በዛ ሰዓት እንኳ ላይ ተደፋ ነበር የመሰለኝ። ማለት አርኮት ብሩን አልቆጣኩት። እንደዚህ ሁሉ ብር ከዚህ በኋላ ሰዎችን ማገዝና መደገፍ ከቻልኩኝ አገኛለሁ ማለት ነው። አዎ ይሄ ብሩሽ ነው። አዎ ማለት እንደዚህ ነው በቃ ስራው አለታ። አዎ እቺ በይ አውሉ ስራ ቤት ተመልሽይና ነኝ ማቆም ማደርገው ነበር። ተመለሱ። እንደተመለሱ ስራዬን አቆም አውለቅ፣ ልብሴን ሰጠው፣ ንብረት አስረከብ። የዛሬ 19 ዓመት ስራ ቆምኩኝ። ይሄው ድፍን 19 ዓመት የማይቋረጥ የድለላ ስራ በመስራት እገኛለሁና የዛኔ ግን አጀማመሬ ይሄ ቢሆን በሰው ግፊት ብዙ በመከርም ባይገባኝም ግን ለመጀመሪያ ያስገደደኝ ብቸኛ ነገር ምንድነው ብትል ኮምፕሊትሊ ይሄ ነው። በቃ በጣም ኢንተረስት ነበረን በጣም ከዛ ጀመሩ። በጣም ነው የሚያምረው። ከዛ በኋላ ያለውን ጆርኒ አጠይቀኝ እንግዲህ ወደፊት ይጠይቃችሁ መመለሳለሁ ብዬ አስባለሁ። ያገኘሁትን ነገር በጣም የወደድኩት ከዛ ምንድነው ያስበው ራዕይ የሚለው ጥያቄ ራዕዩ አንድ ኢትዮጵያ ብሎም አፍሪካ ብሎም ዓለም ላይ በጣም ሴንትራላይዝድ የሆነ ትልቅ የዳታ ሴንተር ያለው የብሮከር ካምፓኒ እንዲኖረን ምኞቴ ነው፣ ፍላጎቴ ነው። በዛ የተነሳ በጣም እየሰራሁ ነው። ብዙዎች ያውቃሉ። የተለያዩ አፖችን አበልጽገን ወደ ገበያ ያስገብተናል። በርካቶች ዳውንሎድ እያደረጉ ነው። እናንተም ዳውንሎድ አድርጋችሁ መጀመር ትችላላችሁ። ራዕዩ አንድ ትልቅ ሴንትራላይዝድ የሆነ ዳታ ሴንተር በተለይ ከብሮከሪ ስራ ጋር ማርኬተሩና ደላላው የሚረዳ በቀላሉ ደላሎችን አንድ ቦታ የምናገኝበት፣ ማርኬተሮችን አንድ ቦታ የምናገኝበት፣ አልፎም ተርፎ እነዚህ ደላሎችና ማርኬተሮች የያዟቸው ንብረቶች ኃላፊነት የወሰዱባቸው ውል የፈረሙባቸው ንብረቶች አንድ ሴንትራላይዝድ ቦታ በማስቀመጥ እንዲገኝ በማድረግ ስራ በተለይ ለደላላው እና ለማርኬተሩ ስራ እንዲቀል በማድረግ የመጀመሪያው ራዕይ ነው። ሌላው እንግዲህ የግል ራዕይ ነው ያሉት። የግል ራዕዮቼ ሌላ ጊዜ ሲጠይቁኝ እመልስላችኋለሁ። ይሄ ነው የመጀመሪያው መልሴ ማለት ነው። የመጀመሪያው ጥያቄ። ሁለተኛው ጥያቄያችን በድለላ ስራ ውስጥ በጣም ትልቁ ችግር ምንድነው? ሄሎ ደላላ ይሄን ችግር እንዴት ለመፍታት እየሰራ ነው? ይሄ በጣም ሰፊ ሐሳብ ማለት እንዲህ በትንሹ ይመልስ አይደለም። በመጀመሪያ ደረጃ በድለላ ስራ ውስጥ በጣም ትልቁ ችግር ምንድነው ካልከኝ መተማመን። የመጀመሪያው አትተማመን፣ እርስ በርስ ትቧጨቃለህ፣ ትናቆሳለህ። አንደኛው ያለው ዳታ ሌላኛው ካለው ዳታ ጋር ይጋጭባል። ሰዎች ተስፋ ይቆርጣሉ። በተለይ በደላላ ያለን የሌለን አለን ማለት ያለን የለም ማለት የማይጨበጥ የማይዳሰስ መረጃ የማይታወቅ ያልተፈረመበት ያልተረጋገጠበት ሰነዶች ያልተሟሉለት ካርታ፣ ፕላን፣ ስምምነት መረጃ ሊብሬ ሊሆን ይችላል። መኪኖቹ በእያንዳንዱ ጉዳይ ላይ ያስተካከሉ ዳታዎች ናቸው ከተማ ላይ ያሉ። ስለዚህ አብዛኛው ጊዜ የመረጃ ክፍተት አለ። ስለዚህ
በዚህ ሰዓት ላይ የትልቁ በዚህ ስራ ዘርፍ ላይ ትልቁ ችግር ምንድነው ካልከኝ ዳታ የለም፣ የተረጋገጠ ዳታ የለም። ዳታውን በወፍ ዘራሽ በስማ በለው ካገኙበት አካባቢ ዝም ብለው ደላሎች ከአንዱ ወደ አንዱ የሚያሰራጩበት ሂደት ነው ያለው። በቃ ዝም አንደኛው ይነሳል ለአንደኛው እንትን አለኝ ብሎ ይናገራል። አንደኛው ይነሳል በቃ ብሎ ሰነድ የለ ምን የለ ቤት አለ ተብሎ ሲባል ራስ ብጣሽ ወረቀት ብድግ ያደርግና ምን አንከኝ ስምንተኛ ያከኝ ብጣሽ ወረቀት እንደው ምን ደሺ 500 ካሬ ከን ብሎ ብጣሽ ወረቀት የተቀበሉ የሚሰራ ነው። ዳታ ሴንተር አይደለም። ኤዱኬትድ ባለሙያው ወይም ደላላው የተማረ አይደል፣ ያልተማረ ደላላ ነው በብዛት ያለው። አንደኛ ያልተማረ ምንም ታረጋግጠው ኔትወርኪንግ ጋር የተቀበለው መረጃ በሌላ መንገድ አንተ በልታው ልታመጣው እንደምትችል አያረጋግጥም። እኔ አብዛኛው ጊዜ ከብዙ ደላሎች ጋር የምጋጨው በእነሱ መረጃ አለኝ ብለው ይሉኛል። ካነገሩኝ ባለቤቱ ይነግረኛል። በቃ ምክንያቱም የባለቤቱ ጋር መድረስ ነው ነው አላማዬ። ባለቤቱ ያለው መረጃ እንዲነገር ማድረግ ነበር አላማዬ። እና ትልቁ ችግር እሱ ነው። መጀመሪያ የመረጃ እጥረት አለ። ሁለተኛ የማስታወቂያ እጥረት አለ። የማስታወቂያ መረባችን በጣም አናሳ ደፋር ነው። ቴሌቪዥንና ሬዲዮ ላይ የሚያስተዋውቁ ደላላ የለም። ደፋር ነው ቢኖርም በጣም ትንሽ ነው። አስተውሳለሁ የተወሰኑ የድሮ ደላሎች ለማስተዋወቅ ሞክረዋል። ግን ልክ የጋኑስ መብራት ነጭ ብርቅ ነጥፍት ይላል አይጣጥም። ሌላው ከሚዲያ ጋር ያለው ትስስር አናሳ ነው ብያቸዋለሁ። ከሶሻል ሚዲያ ጋር ያለው ትስስርም አናሳ። እንዲያውም አሁን በአሁን የተፈጠሩ ያሉት ደላሎች ይሻላል። በዚህ ዘመን የተፈጠሩ ደላሎች የሶሻል ሚዲያ ጠንካራ ቲም አላቸው። ከዛ ክላውድ ማኔጅመንታቸው ጥሩ ነው። ዳታ ሴንተር ለመስራት ይሞክራሉ። ትንሽ የተሻለ ነገር እያየ ነው። ሌላው ችግር ብዬ የምለው የኔትወርኪንግ ችግር አለ። እርስ በርስ የመገናኛ መድረክ የለን። አብዛኞቻችን እርስ በርስ የመቧጨቂያ መንገድ ነው ያለን፣ የመቧለቻ መንገድ ነው ያለን። በየትኛውም መንገድ ትሄዳለህ፣ በሃይማኖቱም፣ በፖለቲካው፣ በሁሉም መንገድ ትሄድ ትችላለህ። እርስ በርስ የሚያስተሳስረንና አንድ የምንሆንበት መረብ የለ። አንደኛው ከአንደኛው አደገ ተብሎ ሲታይ አስጠንክሮ ነው አስጠንትሞ ነው ምንድነው ምናምን እየተባለ የሚወራል። ምንም ይሄ ኔትወርክድ ሆነ መረጃ የምትለዋወጥበት ሴንትራላይዝድ የሆነ ቦታ እርስ በርስ የምትነጋገርበትና ምን ነገር የለምና ይሄ በጣም ትልቁ ችግር ነው። ከኔትወርክ አለማድረግ ባሻገር ደግሞ ድካምና ልፋት ለመቀነስ አብዛኛው ደላላ የተረጋገጠ መረጃን የሚመዘግብበት ውል የሚያስርበት ህግጋቶች የሉ። እነዚህ ህግጋቶች በጣም ክፍት ናቸው። ስለዚህ በዚህ የተነሳ ብዙ ደላሎች በዋል ፈሰስ ስለሚሰሩ ምንም አይነት ለውጥ የለው። ለዚህ ነው እንግዲህ ይህንን ችግር ለመፍታት ሄዶ ደላላ በስፋት እየሰራ ነው። በስፋት አንደኛ ከስሙ አንጻር ብሮ ነው የጀመረው፣ በጣም ይታወቃል። ሁለተኛ ደግሞ ይሄንን የድለላ ዘመናዊ ያባረ የሚሰራው የድለላ ፕላትፎርም በርካቶች እንዲሳተፉበት የበርካቶች ስራ እንዲሆን ብዙዎች እንጀራ እንዲያገኙበት በስፋት እየተሰራ ብዙዎች ሲባል ቀላል እንዳይመስላል። ሻጭ፣ ገዢ፣ ተከራይ፣ አከራይ አቦም ያለማ የመኪና ባለንብረት፣ የማሽነሪ ባለንብረት፣ ማዕድናት፣ ትልልቅ የከበሩ ድንጋዮች፣ ትልልቅ የበይት እራታዎች፣ ባንክ ፕላትፎርሞች፣ ለምሳሌ ብድሮች፣ በጣም ብዙ ነገሮች በአንድ ቦታ ላይ ተሰባጥረው እንዲቀመጡ እየተደረጉ ነው ያሉትና ይሄንን በማድረግ ሲምፕሊፋይ ሰዎች በስልካቸው በቀላሉ ቤታቸው ሆነው የሚፈልጉትን መረጃ ማግኘት እንዲችሉ እየተሰራ ነው ያለው። እኛም እየሰራን በጣም በስፋት እየሰራን ነው። ስለዚህ ምን እየተደረገ ነው ለሚለው ነገር እንግዲህ በቅርቡ የምታዩት ይሆናል። እናንተም ኮመንት ቦክስ ላይ እናስቀምጥላችኋለን። ሊንኩን ተጨናችሁ አፕሊኬሽኑን ዳውንሎድ በማድረግ እንዲሁም ደግሞ የአጋዥ ሊንኮች በመጠቀም በርካታ መረጃዎችን እያሳለጣችሁ መስራት ይችላል። ዛሬ አንድ ሰው ደላላ መሆን እፈልጋለሁ ቢል ከልምድህ የምትሰጠው አንድ ትልቅ ምክር ምንድን ነው? ይህ በጣም ትልቅ ምክር ነው። እኔ ከልምዴ ብዙ ምክር ሰጣለሁ። በእርግጠኝነት እነዚህን 3 ጥያቄዎች በቀጣይ ቪዲዮ በእርግጠኝነት በስፋት መልስ እንድታገኙበት አደርጋለሁ። ምክንያቱም በቀጣይ ከዚህ በኋላ የምሰራላችሁ ቪዲዮ አንድ ሰው ደላላ መሆን ቢፈልጋለሁ ብሎ ቢነሳ ከልምድህ የምትሰጠው አንድ ትልቅ ምክር ምንድን ነው የሚለውን ይዤ እመጣለሁ። በጣም አሪፍ ነገር ነው የሚመጣው። ይሄንን ቤት ሰብስክራይብ ማድረግ፣ ለሌሎች ጓደኞቻችሁ ሼር ማድረግ፣ በርካታ እንደዚህ አይነት መረጃዎች በቲክቶክ እና በዩቲዩብ ሊደርሳችሁ ለማድረግ ትችላላችሁ። ከታች የምትመለከቱትን ሰብስክራይብ በተን ሰብስክራይብ አድርጉ። ለ10 ጓደኞቻችሁ ሼር አድርጉ። ቢያንስ አንዳንድ ጊዜ ኮመንት አድርጉ። ድለላ ይዘምን፣ ድለላ ይቀየር እያላችሁ ኮመንት አድርጉ። በቀጣይ ቪዲዮ ተመልሼ እመጣለሁ። እነዚህ 3 ቪዲዮዎች የግራ መንገድ ከታምራት ጋር ይቀጥላል።